ሰላም ጤና ይስጥልን ክብራትና ክብራን የክፋ ቴሌቪዥን ተከታታዮች እንደምን ቆያችሁ። ለዕለቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ምህረት አብርሃኑ ቆይታ አደርጋለሁ። ወደ ዜናዎቻችን ስናልፍ በዘንድሮ የበልግ አረንጓዴ ልማት መርሃ ግብር 3,800,000 በላይ የተለያዩ ችግኞችን ለመትከል ቅድመ ዝግጅት መጠናቀቁን በዴቻ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ገለጸ። ጽሕፈት ቤቱ በችግኝ ተከላ ወቅት የሚታየውን ርብርብ ለጽድቀቱ መድገም ከሁሉም ባለድርሻ አካላት ይጠበቃል ሲል አሳስቧል። ሳሙኤል ቆጭቶን ያዘጋጀው ጽዮን ታደለ ታቀርበዋለች። በሀገር ደረጃ የአየር ንብረት ለውጥን ለማስተካከልና የምግብ ዋስትናን ለማረጋገጥ ሲባል በሁሉም አካባቢዎች ባለፉት ዓመታት አረንጓዴ አሻራ ላይ በትኩረት ሲሰራ ቆይቷል። ተግባሩን ከሚያከናውኑ አካባቢዎች አንዱ ደግሞ ዴቻ ወረዳ ሲሆን ባለፉት ዓመታት ባደረገው እንቅስቃሴ ዘርፈ ብዙ ጥቅም ያላቸው ችግኞች መተከላቸውን የወረዳው ግብርና ደን አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ኃላፊ አቶ ወንድሙ ወልዴ አብራርተዋል። አረንጓዴ አሻራ በወረዳችን ቀደም ሲል በተለያዩ ዘርፈ ብዙ ጠቀሜታ ባላቸው ችግኞች ይተከል ነበር። የተተከሉት ምን ደረጃ ላይ አሉ የሚለውን ለማመላከት ያክል እስካሁን በነበረው ከተተከለው ወደ 98% በላይ የጽድቀት መጠን ታይቷል ማለት ነው። ይሄም እንደ ክልላችን እንደ ዞናችን ተምሳሌት ሆኖ ለተሞክሮ ቀረበበት ነው። ለአብነት ያክል እነዚህ ወዴት የት ቀበሌዎች ናቸው የሚለውን በጥቅስ ወደ ጉንድራ ገራ፣ ጉንድራ ሾራ፣ ኩቲ፣ ጉንድራ ሾራ እና ሞዶ ጎንበር አካባቢ በርካታ ችግኞች ተተክሎ ጸድቆ የተገኙበት ነገር ነው አለው። ይህን መነሻ በማድረግ በዘንድሮ ዓመትም ከ3,800,000 በላይ ዘርፈ ብዙ ጥቅም ያላቸውን ችግኞች ለመትከል ቅድመ ዝግጅት መጠናቀቁን ያስረዱት ኃላፊው ይህም በሶስት ተከላ ወቅት የሚከናወን መሆኑን አመላክተዋል። ዘንድሮ በ2017 የአረንጓዴ አሻራ ተከላ እቅድን በሚመለከት ወደ 3,614,584 የተለያዩ ዘርፈ ብዙ ጠቀሜታ ያላቸው ችግኞች ተተክሎ ለመትከል አቅደናል ማለት ነው። ከነዚህ ውስጥም በየራሳቸው የተከላ ዓላማ አላቸው። የአንድ ቀን ጀንበር ተከላ አለ። የአንድ ቀን ጀንበር ተከላ በሚመለከት 338,408 የአንድ ቀን ጀንበር ተከላ አለ። የበጋ ተከላ አለ። የበጋ ተከላ ደግሞ 1,257,212 የበጋ ተከላ አለ። የማጠቃለያውና የክረምት ተከላ 2,218,964 ችግኝ ለመትከል ታቅዷል። ከዚህ ውስጥም እስካሁን በነበረው የጉድጓድ ዝግጅት ወደ 1,362,414 ጉድጓድ ተዘጋጅቷል ማለት ነው። ለዚህም ወደ 43 የሚያክሉ ቀበሌዎችን በዚህ በአረንጓዴ አሻራ ተከላ ለመፈጸም አቅደን የተንቀሳቀስን እንገኛለን። ከዚህም ባለፈ ችግኞቹ በኩታ ገጠም የሚተከሉ መሆናቸውንና የባለሙያዎች ድጋፍና ክትትል ተጠናክሮ የሚቀጥል መሆኑን አንስተው ለዚህም ከ182.5 ሄክታር በላይ መሬት ተዘጋጅቷል ብለዋል። ኃላፊው አክለውም የእንስሳት መኖና የቡና ልማት የመርሃ ግብሩ አካል መሆናቸውን ተናግረዋል። እንዲሁ ዝም ብሎ እዛም እዚህም ችግኝ ተተከለ የሚል ሪፖርት ብቻ አይደለም የሚፈልገው የት አካባቢ የት ጎጥ የትኛው አርሶ አደር ማሳ ላይ የትኛው ቦታ ላይ የሚለው አስፈላጊ ነው። ስለዚህ ከዚህ ጋር ተያይዞ የጂፒኤስ ንባብ ወይም ኮኦርዲኔሽን ወስደናል። እስካሁን በነበረው ወደ 18 የተከላ ቦታዎች የጂፒኤስ ተከላ ቦታ ተወስዷሉ። ከ182.5 ሄክታር በላይ ይህንን ቦታ ለመትከል አቅደናል። ልየቷም ተደርጓል። ከዚህም ጋር ተያይዞ ቀደም ሲል ከነበረው ከመረጃ ስራችን አንጻር የአረንጓዴ አሻራ መኖን ግን አረንጓዴ አሻራ አካል ያደርጋል። ቡናን ግን አላደረገም። ቡና ደግሞ አንዱ የአረንጓዴ አሻራ ፓርት ወይም አካል ሆኖ ተይዟል። ከሱ ጋር ተያይዞ ቡና ያደረን ቡና ከ7.9 ሚሊዮን ችግኝ በላይ አለን። እነዚያም ቡናዎች ደግሞ የአንዱ የአረንጓዴ አሻራ ተከላ ፓርት ናቸው። እነሱንም በዚያው ልክ ይዘናቸዋል። ከሱም ጋር ተያይዞ የሌማት ትሩፋት ወይም የእርባታ ስራ ትልቁን ድርሻ ይወስዳል። የመንግስታችንም ትልቁ ትኩረት የተሰጠበት ኢኒሼቲቭ አካልና አርሶ አደርን ኑሮውን በጣም ሊቀይር የሚችልና ከከተማ እስከ ገጠር ትልቅ ቫልዩ ያለው ነው። ስለዚህ ከሱ ጋር ተያይዞ የመኖ ተከላም አንዱ አካል ሆኖ
የተያዘበት ፓርት ነው አለው። ህብረተሰቡ ችግኞችን ከመትከል ባለፈ የመጽደቅ ሁኔታውን የመከታተል ኃላፊነት እንዳለባቸው የወረዳው ግብርና ደን አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ወንድሙ ወልዴ አመላክተዋል። አርሶ አደሮቹ በማሳቸው የአየር ንብረት ለውጥን ለማስተካከልና የምግብ ዋስትናን ለማረጋገጥ የሚያስችሉ ችግኞችን በመትከል ውጤታማ እንዲሆንም አሳስበዋል። አጥሮ የመያዝ እንደገና ደግሞ የማረም የመኮትኮት ጉዳዮች በጣም ይጠበቃሉ። እዛው ላይ ደግሞ የአረንጓዴ አሻራ ለእርሻ የማይመቹ ቦታዎች አሉ። ለምሳሌ ለእርሻ የማይመች ለአፈርና ውሃ ጥበቃ ሆኖ ዘርፈ ብዙ ጠቀሜታ ሊሰጥ የሚችላለን። እነዚህ ዘርፈ ብዙ ጠቀሜታ የሚሰጡ ማለት ለምሳሌ ዛፍ ብትተክል የአፈር መታጠብ በጎርፍ መታጠብን የአፈር መሸርሸርን ይጠብቃል። በሌላ መንገድ ደግሞ ከዚህ ጋር ተያይዞ የምግብነት ዋስትና ፍራፍሬውን ብትተክል ማንጎ፣ አቮካዶ፣ ሙዝ ብትተክል መጀመሪያ የአፈርና ውሃ ጥበቃን የአየር ባላንስ የመቆጣጠርን ስራ ይሰራል። ቀጥሎ ደግሞ ፍሬው ለአርሶ አደሩ ወይም ለማህበረሰቡ ጠቀሜታ ስለሚሰጥ ዘርፈ ብዙ ጠቀሜታ ባላቸው ስራዎች ላይ ትኩረት እየሰጠ ስላለን ማህበረሰቡ ደግሞ ይህንን የተከለበትን ጉልበት ያወጣበትን ወጪ ሁሉ በአካባቢው ማህበረሰብ ጥበቃ ተደርጎለት እንክብካቤ ተደርጎለት አጥር ታጥሮ ለታለመለት አላማ ለአየር ንብረት ለውጥ መቋቋም የሚችልና ለምግብ ፍጆታም ሊያገለግል የሚችልበት ግብ ላይ እንዲደርስ ትልቁን ርብርብና ድርሻቸውን እንዲወስዱ ለቀበሌ ግብርና ባለሙያዎችም ለወረዳ ባለሙያም እንደዚሁም ደግሞ ይልቁን ደግሞ የአረንጓዴ አሻራ ስራ ከተማም ገጠርም አይርም የአየር ንብረት ለውጥ ሁሉንም ስለሚያጠቃ ከከተማ እስከ ገጠር ያለ ሰው ትልቁን ድርሻ ይዞ መረባረብ መቻል አለበት የሚል መልእክት ነው የሚያስተላልፈው። የአካባቢ ጥበቃና የአየር ንብረት ለውጥን ለመከላከል እንደ ሀገር እየተካሄደ ያለውን የችግኝ ተከላ ስራ ሁሉም በንቃት መሳተፍ እንደሚገባ ተገለጸ። በከፋ ዞን ጨታ ወረዳ በሁሉም ቀበሌዎች የበጋ ችግኝ ተከላ መርሃ ግብር በይፋ ተጀምሯል። ጽዮን ታደለ የችግኝ ተከላ ፕሮግራሙን የወረዳ ከፍተኛ ስራ ኃላፊዎች በዱባ ቀበሌ በመገኘት በይፋ አስጀምረዋል። የተከላ ፕሮግራሙ ላይ ተገኝተው መልእክት ያስተላለፉት የጨታ ወረዳ መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ከተማ ከፍ ያለው የአካባቢ ጥበቃና የአየር ንብረት ለውጥን ለማስተካከል እንዲሁም የምግብ ዋስትናን ለማረጋገጥ በሀገር ደረጃ ትኩረት ተሰጥቶ እየተሰራ ያለውና ውጤታማ ያደረገውን እንዲሁም ለዓለም ምሳሌና ግንባር ቀደም የሆንንበትን ችግኝ ተከላ ላይ ሁሉም በንቃት መሳተፍ አለበት ብለዋል። ችግኝ መትከል ብቻ ሳይሆን የተተከለውን በቂ እንክብካቤ በማድረግ መጽደቁንም በቅርብ ርቀት በመሆን ማረጋገጥ አለብን ብለዋል። የበጋ ችግኝ በቂ የሆነ የውሃ መጠን የሚያገኝበት እድል አለ ያሉት አቶ ከተማ የመጽደቅ እድሉም በዛው ልክ ሰፊ በመሆኑ ሳይንሱን በጠበቀ መልኩ መትከል መጠበቅና መንከባከብ ወሳኝ እንደሆነ አጽንኦት ሰጥተዋል። የዘንድሮ ችግኝ ተከላ መርሃ ግብር እንደ ከዚህ ቀደም ሁሉ በወረዳ ደረጃ በ3 ዙር የሚተከል መሆኑን የተናገሩት የጨታ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት ምክትል ኃላፊና ተፈጥሮ አካባቢ ጥበቃና መሬት አስተዳደር ዘርፍ ኃላፊ አቶ አዲሱ ለገሰ በበኩላቸው የመጀመሪያ ዙር የሆነውን የበጋ ችግኝ ተከላ መርሃ ግብር በሁሉም ቀበሌዎች በተመሳሳይ ሰዓት የተተከለ ይገኛል ብለዋል። የተለያዩ የችግኝ አይነቶችን ማለትም የፍራፍሬ፣ አቮካዶ፣ ሙዝና የቡና ችግኞችን ለመትከል በቂ የቅድመ ዝግጅት ተደርጎ የችግኝ ተከላ ፕሮግራም በይፋ መጀመር ተችሏል ብለዋል። በወረዳ ደረጃ የዘንድሮውን የችግኝ ተከላ መርሃ ግብር ለማሳካት ከ900 ሺህ በላይ የበጋ ከ1 ሚሊዮን በላይ የክረምት እንዲሁም ከ900 ሺህ በላይ የአንድ ጀንበር በአጠቃላይ 3.3 ሚሊዮን በላይ ችግኝ ለመትከል እቅድ ተይዞ እየተሰራ እንደሚገኝም ገልጸዋል። በተከላ መርሃ ግብሩ ላይ የጨታ ወረዳ መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ከተማ ከፍ ያለው የጨታ ወረዳ የፖለቲካና ህዝብ ግንኙነት ዘርፍ ኃላፊ አቶ አለሙ ዘውዴ፣ የጨታ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት ምክትል ኃላፊና ተፈጥሮ አካባቢ ጥበቃና መሬት አስተዳደር ዘርፍ ኃላፊ አቶ አዲሱ ለገሰ፣ የወረዳው መንግስት ሰራተኞች፣ የዱባ ቀበሌ ነዋሪዎችና ሌሎች የማህበረሰብ ክፍሎች ተገኝተዋል። በከፋ ዞን ሳይለም ወረዳ የ2017 ዓ.ም የበጋ አረንጓዴ አሻራ ተከላ መርሃ ግብር ተጀመረ። በችግኝ ተከላ መርሃ ግብሩ በወረዳው ባሉ ሁሉም ቀበሌዎች 5 ሚሊዮን ችግኞችን ለመትከል ታቅዷል። ክፍለ ያለሙ
የሳይለም ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊና የወረዳው ምክትል አስተዳዳሪ አቶ ታሪኩ መሸሻ እንደገለጹት በ2017 ዓ.ም በበጋ ወቅት በሚከናወነው መርሃ ግብር ከ5 ሚሊዮን በላይ ችግኞችን ለመትከል የታቀደ ሲሆን ከዚህ ውስጥ 2.5 ሚሊዮን የሚልቀው የቡና ችግኝ ነው። ቀሪዎቹ ዘርፈ ብዙ ጠቀሜታ ያላቸው የፍራፍሬ የደንና የመኖ ችግኞች መሆናቸውንም አቶ ታሪኩ አክለዋል። ከችግኞቹ ውስጥ ለምግብነት የሚውሉት እንደ ፍራፍሬ ያሉት በጥምር እርሻ የሚተከሉ መሆናቸውንም አቶ ታሪኩ ገልጸዋል። በዘንድሮ የበጋ አረንጓዴ አሻራ መርሃ ግብር በአንድ ጀንበር ከ800 ሺህ በላይ የተለያዩና የኢኮኖሚ አዋጭነት ያላቸው ችግኞች በወረዳው የሚተከሉ ሲሆን ከ11 ሺህ በላይ የህብረተሰብ ክፍሎችን በፕሮግራሙ ተሳታፊ ለማድረግ መታቀዱንም አስረድተዋል። በበጋ የአረንጓዴ አሻራ መርሃ ግብር ማስጀመሪያ ላይ የተገኙት የወረዳው ዋና አስተዳዳሪ አቶ አማኑኤል አየለ እንደገለጹት በሀገር ደረጃ የበጋና የክረምት አረንጓዴ አሻራ ዘመቻ ቀን ታውጆ በየዓመቱ እየተተገበረ የሚገኘው የአረንጓዴ አሻራ መርሃ ግብር የአካባቢውን ስነ ምህዳር ከመጠበቅና የአየር ንብረት ለውጥን ከመቆጣጠር ባሻገር የኢኮኖሚ አቅምን በማሳደግ ረገድ አበርክቶው ከፍተኛ በመሆኑ ተጠናክሮ መቀጠል አለበት ብለዋል። ከዚህ ቀደም በመርሃ ግብሩ የተተከሉ ችግኞች የጽድቀት ደረጃቸው አመርቂ መሆኑን የጠቀሱት አቶ አማኑኤል ዘርፈ ብዙ ጠቀሜታ ያላቸውና በፕሮግራሙ መጀመሪያ አካባቢ የተተከሉቱ ለፍሬ መብቃታቸውንም ገልጸዋል። ዋና አስተዳዳሪው አክለውም ባለድርሻ አካላትና የአካባቢው ማህበረሰብ በበጋ የአረንጓዴ አሻራ መርሃ ግብሩ ማስጀመሪያ ፕሮግራም ላይ በነቂስ ወጥቶ ታሪካዊ አሻራውን ባሳረፈው ልክ የተተከለውን ጠብቆ የመጠቀም ልምድም እንዲጠናከር አሳስበዋል። የሳይለም ወረዳ የመንግስት ዋና ተጠሪና የብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ግርማ ሽፈራው በበኩላቸው እንደ ሀገር በብልጽግና ፓርቲ መሪነት የተጀመረው የአረንጓዴ አሻራ መርሃ ግብር ተግባራዊ ለውጦች እንዲመዘገቡ ማስቻሉን ዘርዝረዋል። የተጀመረው የአረንጓዴ አሻራ መርሃ ግብር የአፈር መሸርሸርንና የአካባቢ አየር ሚዛንን ከመጠበቅ በተጨማሪ የምግብ ዋስትናን ለማረጋገጥ ድርሻው የጎላ መሆኑን አክለዋል። የተከላ መርሃ ግብሩ በያዶታ ቀበሌ ወዲቲ መንደር የተጀመረ ሲሆን የወረዳው አስተባባሪዎችና ሌሎች አካላት መገኘታቸውን የዘገበው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ከችግኝ ተከላ ወጣ ወዳሉ ዜናዎቻችን ስናልፍ የተቋማትን ተግባራት ውጤታማ ለማድረግ የሚደረግ ድጋፋዊ የክትትል ስርዓት ተጠናክሮ መቀጠል እንዳለበት በከፋ ዞን የአዲዮ ወረዳ አስተዳደር ገለጸም። በወረዳው በካፒታል ፕሮጀክት በማህበራዊና ኢኮኖሚያዊ ዘርፎች በመከናወን ላይ ያሉ ተግባራትን ውጤታማ በማድረግ ማህበረሰቡን ተጠቃሚ ለማድረግ እየተሰራ መሆኑ ተመላክቷል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ሀብታሙ ወልደስላሴ የአዲዮ ወረዳ ምክትል አስተዳዳሪና ትምህርት ቤት ኃላፊ አቶ ሀብታሙ አለማየሁ እንደተናገሩት በተለይ ካፒታል ፕሮጀክቶች በማህበራዊ በኢኮኖሚያዊ ዘርፎች ለማህበረሰቡ የሚያበረክቱት አስተዋጽኦ የጎላ በመሆኑ አሰሪ መስሪያ ቤቶችና ሌሎች ባለድርሻ አካላት ጋር ተቀናጅተው መስራት እንደሚጠበቅባቸውም ተናግረዋል። ክሎም የመረጃ ስርዓት ለማዘመን ወቅታዊ ለማድረግ ጤነኛ የሆነ መረጃ የማደራጀት ወደ መረጃ ቋት ውስጥ የማስገባትና መረጃ ስርጭት አድማሱን የማስፋት ጉዳይ ላይ ሁሉም የበኩሉን አስተዋጽኦ ሊያደርግ ይገባል ሲሉ ተደምጧል። በሌላ በኩል ትምህርት ለትውልድ በሚል መሪ በማህበረሰቡ ተሳትፎ እየተከናወኑ ያሉ ስራዎችን የማጠናከር የቅድመ መደበኛ ተማሪዎችን ምገባ ፕሮግራም በተጀመረው ልክ የማስከተል መሆኑን የገለጹት ኃላፊው በተለይም የተማሪዎች መጠን ማቋረጥ ዙሪያ መንግስት ልዩ ትኩረት በመስጠት ህብረተሰቡ እያደረገ ያለው ተሳትፎ ተናከር እንዳለበት ያሳስቧል። የከፋ ዞን ፕላን ኮሚሽን መምሪያ ባለሙያ የሆኑት አቶ ቶማስ ወልደ እንደገለጹት በድጋፍና ክትትል ወቅት የታዩትን ጥንካሬዎችን በጥንካሬ ጎን በመውሰድ ለቀጣይ መታረምና መስተካከል ለበትን መውሰድና ማረም ተገቢነት እንዳለውን ተናግረዋል። በግብርና ዘርፍ እየተመዘገቡ ያሉ ውጤቶች አበረታች መሆናቸውን ጠቅሰው በሜካናይዜሽን ተግባር ዙሪያ የበለጠ ውጤት እንድናስመዘግብ ባለድርሻ አካላት ልዩ ትኩረት ያስፈልጋቸዋል ብለዋል አቶ ቶማስ። በሀገራችን የተጀመረውን የብልጽግና ጉዞ እውን ከማድረግ አኳያ የነጋዴው ማህበረሰብ የድርሻውን መወጣት አለበት ሲል የጊምቦ ወረዳ አስተዳደር አሳሰበም። በወረዳው የብልጽግና ጉዟችንና የንግዱ ማህበረሰብ ሚና በሚል መሪ ሀሳብ ከነጋዴዎች ጋር ውይይት ተካሂዷል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ነው። ምህረት ማሞ
ከፍተኛ የኢኮኖሚ ዘርፍ የያዘው ነጋዴ ማህበረሰብ ለመንግስት መግባት ያለበትን ሀብት በተገቢ በማስገባት ኃላፊነታቸውን መወጣት ይኖርባቸዋል ያሉት የወረዳው ዋና አስተዳዳሪ አቶ ትብብሩ አሰፋም እርስ በርስ መረዳዳትን በማጠናከር የመተሳሰብ ባህልንም ተግባራዊ ማድረግ ያስፈልጋልን ብሏል። ብልጽግና ፓርቲ ከአብዮት ይልቅ ሪፎርም ላይ ትኩረት ያደረገ ፓርቲ መሆኑን የንግዱ ማህበረሰብ መረዳት አለበት ያሉት ዋና አስተዳዳሪው የጋራ ገዢ ትርክት ላይ መስራት ያስፈልጋል ሲሉም ተናግረዋል። ከለውጡ በፊትና ከለውጡ በኋላ ያሉ ሁነቶችን የወረዳው ረዳት የመንግስት ተጠሪ አቶ ታገል መንገሻ በዝርዝር ያቀረቡ ሲሆን ተግባራዊ ያልሆኑ ህብረ ብሔራዊና ወንድማማችነትን ማሻሻል በኢኮኖሚው በዲሞክራሲ ከህልውና ስጋት ለመላቀቅ ካስተሳሰብ ጀምሮ ጠንካራ ስራ እየሰራ መሆኑም አካታች መሆኑም በተቋማት ጉዳዮችና መሰል ጉዳዮች ላይ የተሰሩ ስራዎችን በሰነዳቸው አብራርተዋል። በአሁኑ ወቅት በርካታ ለውጦች እንዳሉ ማየት ችለናል ያሉት የመድረኩ ተሳታፊዎች ለሀገራችን ሁለንተናዊ ለውጥ የንግዱ ማህበረሰብ የበኩሉን እንዲያበረክት አስፈላጊውን ክትትል ማድረግ ያስፈልጋልን ብለዋል። በጤናው ዘርፍ የመንግስት ተቋማት ላይ የመድኃኒት እጥረትን ለመቅረፍ ትኩረት ሰጥቶ መስራት እንደሚያስፈልግ ማስተያየታቸውን ሰጥተዋል። ለውጡ እውን እንዲሆን አብዛኛው ነጋዴ ድርሻውን መወጣት ችሏል ያሉት የወረዳው የንግድ ጽህፈት ቤት ኃላፊ አቶ ይታገሱ ታመነ ምርት መደበቅ፣ አላስፈላጊ ዋጋ ጭማሪ፣ በምርቶች ላይ ባዕድ ነገሮችን የመቀላቀልና ህገወጥ ነጋዴዎች እንዳይስፋፉ የድርሻ ቸውን መወጣት አለባቸውም ብለዋል። ቀደም ሲል ከነበሩ ጫናዎች አንዱ የጽንፈኝነት አስተሳሰብ ነው ሲሉ የወረዳው የመንግስት ዋና ተጠሪ አቶ አጥናፉ ጌታቸው ገልጸው በአሁኑ ወቅት ስኬቶችን በማጠናከርና ጉድለቶችን ማረም ላይ ትኩረት ያደረገ ፓርቲ ነው ብለዋል። ብልጽግና ፓርቲ ሁሉን አቀፍ በመሆኑም የብልጽግና ጉዞ እውን እንዲሆን ሁሉም የድርሻቸውን እንዲያበረክቱም አሳስበዋል። ከወባ በሽታ መከላከያ ኬሚካል ርጭት በኋላ እፎይታ እያገኙ መምጣታቸውን በቢጣ ወረዳ የሾታ ቀበሌ ነዋሪዎች ገለጹ። በቢጣ ወረዳ የወባ በሽታ መከላከያ ኬሚካል ርጭት ተጠናክሮ ቀጥሏል። በወረዳው ጫመራ ቀበሌ መነሻውን በማድረግ የተጀመረው የወባ በሽታ መከላከያ ኬሚካል ርጭት በዳቻ፣ ቱጋ፣ ኦዳ ገጠር ናይ እንዲሁም ሻዊ ቀበሌ በማዳረስ አሁን ላይ በሾታ ቀበሌ የርጭት ስራው ተጠናክሮ ቀጥሏል። የሾታ ቀበሌ ነዋሪዎች በሰጡት አስተያየት ከወባ በሽታ መከላከያ ኬሚካል ርጭት በኋላ የወባ በሽታ አስተላላፊ ትንኞች ከመጥፋታቸውን ባለፈ የሌሎች ተባዮች እንቅስቃሴ መገታቱን ገልጸዋል። እንደ ነዋሪዎቹ ገለጻ በቀበሌው የወባ በሽታ በርካታ ሕይወት ከመቅጠፉ በላይ የአካባቢውን ኢኮኖሚያዊና ማህበራዊ እንቅስቃሴ ማቃወሱን ተናግረዋል። በአሁኑ ወረዳው የወባ በሽታ መከላከያ ኬሚካል ርጭት ስራ ማከናወን ከጀመረ በኋላ እፎይታ እያገኙ መምጣታቸውን የጠቀሱት የቀበሌው ነዋሪዎች በቀጣይ ይህ ተግባር ተጠናክሮ እንዲቀጥል ጥሪ አቅርበዋል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል 19127 ተማሪዎች ለ12ኛ ክፍል ሀገር አቀፍ ፈተና እየተዘጋጁ መሆናቸውን የክልሉ ትምህርት ቢሮ ገለጸ። በዘንድሮው ሀገራዊ የ12ኛ ክፍል መልቀቂያ ፈተና የክልሉ ተማሪዎች የተሻለ ውጤት እንዲያስመዘግቡ የማዘጋጀት ስራ በትኩረት እየተሰራ መሆኑ ተመላክቷል። ብሩክታዊት ብርሃኑ የቢሮ ምክትል ኃላፊና የመማር ማስተማርና ምዘና ዘርፍ ኃላፊ ዶክተር ደስታ ገነሜ ለፋና ዲጂታል እንዳሉት በዘንድሮ ሀገራዊ የ12ኛ ክፍል መልቀቂያ ፈተና የክልሉ ተማሪዎች የተሻለ ውጤት እንዲያስመዘግቡ የማዘጋጀት ስራዎች በትኩረት እየተሰሩ ነው። በዚህም ፈተናው በኦንላይንና በወረቀት የሚሰጥ በመሆኑ ለተማሪዎች አዲስ እንዳይሆን የተግባር ልምምዶች በየትምህርት ቤቶች እየተሰጡ እንደሆነ ተናግረዋል። ተማሪዎቹ ወደ ተለያዩ አካባቢዎች በመሄድ የሚፈተኑ መሆናቸውን አንስተው ከመደበኛ ትምህርታቸው ጎን ለጎን የስነ ልቦና ዝግጅት እንዲያደርጉ እየተሰራ መሆኑን ጠቁመዋል። ከ9ኛ እስከ 12ኛ ክፍል ያለው የትምህርት ይዘት በተገቢው እንዲሸፈን ከ13300 በላይ ተማሪዎች ልዩ የማጠናከሪያ ትምህርት እየተሰጠ እንደሚገኝ ገልጸው ይህም ተፈታኞች የራስ መተማመናቸውን በመጨመር የተሻለ ውጤት እንዲያስመዘግቡ ያስችላል ብሏል። ባለፈው የትምህርት ዘመን በርካታ ትምህርት ቤቶች ተማሪዎችን አለማሳለፋቸውን አስታውሰው ይህ ሁኔታ ዘንድሮ እንዳይደገም የትምህርት ቤቶችን ደረጃ በመለየት ድጋፍና ክትትል እየተደረገ መሆኑን ገልጸዋል። በክልል ደረጃ የግል ተፈታኝ የሆኑ ከ3000 በላይ የሆኑ ተማሪዎችን ጨምሮ 19127 ተማሪዎች ለሀገር አቀፍ ፈተና እንደሚቀመጡ አመላክተዋል። የዘንድሮ የ12ኛ ክፍል ትምህርት ማጠናቀቂያ ፈተና ከሰኔ 23 እስከ ሐምሌ 8 ቀን 2017 ዓ.ም እንደሚሰጥ የሀገር አቀፍ የትምህርት ምዘናና ፈተናዎች አገልግሎት ማሳወቁ ይታወሳል። ክቡራንና ክቡራት የከፋ ቴሌቪዥን ተከታታዮች ለዕለቱ ያዘጋጀናቸው ዜናዎች የእስካሁኖቹ ነበሩ። ከዜናዎቹ ጋር ምህረት ብርሃኑ ቆይታ አድርጌያለሁ። ሌሎች የጣቢያችን ዝግጅቶች ይቀጥላሉ። በእኔ በኩል ሰላም።